ሰላም ጋይስ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ በጣም ወሳኝ የሆነ ነገር እናያለን ስለ ሰፖርትና ሬዚስታንስ። ሰፖርትና ሬዚስታንስን በትክክል አንድ ሰው አንደርስታንድ ካደረገ ውጤታማ ትሬደር መሆን ይችላል። እሱም ብቻ በመጠቀም ፕሮፊት መስራት ይችላል ወይም ገንዘብ መስራት ይችላል። እንዴት ነው ግን የምጠቀመው? ሰፖርትና ሬዚስታንስን እንዴት ነው የምለየው? እንዴት ነው የምጠቀመው የሚለውን በዚህ ቪዲዮ እስከ መጨረሻው ከተከታተላችሁት በደንብ አንደርስታንድ የምታደርጉበት ይሆናል ማለት ነው። በመጀመሪያ እስኪ ሰፖርትና ሬዚስታንስ ስንል ምን ማለታችን ነው? እነዚህን እስኪ እናያቸው። ሰፖርት ስንል ድጋፍ ማለት ነው አይደለ? አንድ ነገር ሰፖርት የሚያደርግ ወይም ድጋፍ የሚያደርግ ነገር ማለት ነው አይደለ? ሶ ሬዚስታንስ ስንል ደግሞ አንድ ነገር በቃ እየተከላከለ ወይም ደግሞ እየተቃወመ ያለ ነገር ማለት ነው አይደለ? ወደ ማርኬታችን ስናመጣው ወደ ትሬዲንግ ስናመጣው አንድ እየወረደ ያለ ማርኬት አለ። ያ ማርኬት የሆነ ቦታ ላይ እንዳይወርድ የሚቆምበት ድጋፍ ወይም ደግሞ ሰፖርት ኤሪያ አለ። ወይም ደግሞ ያን ቦታ እንለዋለን። ማርኬት እየወረደ ነበረ። ባየሮች እንደገና ማርኬቱ ምን አደረጉት? ተቆጣጠሩት ማለት ነው አይደለ? ሬዚስታንስ ስንል ደግሞ ምን ማለታችን ነው? ማርኬቱ እየወጣ ያለ ማርኬት ነው። ያ ማለት ባየሮች ምን ያደረጉት ነበር? አቅም ነበራቸው፣ በደንብ ሙቭመንት ነበረው፣ ወደ ላይ እየወጣ ነው። ሶ የሆነ ቦታ ላይ ሲደርስ ግን በሴለሮች እንደገና መልሶ ተቆጣጠሩት ማለት ነው። ምን ማለት መሰላችሁ? አጠቃላይ ማርኬት ላይ የባየሮችና የሴለሮች ጦርነት ነው። ስለዚህ እንደ ጦር ሜዳ ብላችሁ አስቡት፣ ወይም ደግሞ የሆነ አካል አለ እንደ ገመድ ጉተታ ብላችሁ አስቡት አይደለ? ከሌቭል ወደ ሌቭል ነው የሚሄደው፣ ወይ ከሰፖርት ወደ ሬዚስታንስ፣ ከሬዚስታንስ ወደ ሰፖርት፣ ወይም ደግሞ ብሬክ አድርጎት ሄዶ እንደገና ሰፖርት የነበረውን ሬዚስታንስ ያደርገዋል፣ ሬዚስታንስ የነበረውን ሰፖርት እያደረገ በእንደዚህ አይነት መንገድ ነው ማርኬት የሚሰራው ወይም ደግሞ ሙቭ የሚያደርገው። ሶ ይህን ቀለል ባለ አማርኛ ለማስረዳት ያክል ለምሳሌ ቤት ውስጥ ነው ያላችሁት፣ ግን የምትነጥር ኳስ አለች ብላችሁ አስቡት። ወለሉ አለ፣ የመሬቱ ወለል አለ። ሶ እሱን ምን እንለዋለን? እንደ ሰፖርት ኤሪያ ድጋፍ ነው የሚያደርግላት፣ ወደታች እንዳትል ድጋፍ ነው የሚያደርግላት አይደል? ስለዚህ ነጥሮ ደግሞ ሂዶ ላይ ጣራውን ሲመታ ሬዚስት ያደርጋል፣ ይመለሳል ማለት ነው አይደለ? ስለዚህ ኳሷ ዝም ብላ ጥባጥቤ ብትጫወት ከየት ወዴት ነው የምትሄደው? ከወለሉ ወደ ጣራው አይደለ? ስለዚህ ጣራውን እንደምን ማየት ትችላላችሁ? እንደ ሬዚስታንስ የሚመልስ ነው። ሁለተኛ ደግሞ ሰፖርት የሚለው ከታች ድጋፍ ወይም ደግሞ ወለሉን እንደዛ ማየት እንችላለን። ማርኬትም ላይ ስንመጣ ከሌቭል ወደ ሌቭል ነው የሚሄደው። ስለዚህ ከሰፖርት ወደ ሬዚስታንስ ነው የሚሄደው ማለት ነው። ስለዚህ በእንደዚህ አይነት መንገድ ማየት ትችላላችሁ። ይሄን ካልኳችሁ ዘንዳ እንዴት ነው ቻርት ላይ ታዲያ እኛ ትሬድ ልናደርግ የምንችለው፣ እንዴት ነው ልንለይ የምንችለው የሚለውን በደንብ መመልከትና ማየት ያስፈልጋል። እንዳልኳችሁ ዋጋው እየወጣ ባለ ሙቭመንት የሚመለስ ከሆነ ሰፖርት ሬዚስታንስ እንለዋለን። እንደገና ደግሞ እየወረደ የነበረ ደግሞ የሆነ ሌቭል ላይ ደርሶ ሪጀክት ሲደረግ ሰፖርት ኤሪያ ላይ ደርሷል እንላለን። ስለዚህ እይታችን ምን ይሆናል? ዋጋው ወደ ሰፖርት በመጣ ቁጥር ሁልጊዜ ማየት ካለብን ብሬክአውት እስካልፈጠረ ድረስ ብሬክአውት እና ፌክአውት ምንድን ነው የሚለውን በቀጣይ ቪዲዮ ምሰራላችሁ ይሆናል። ምንን ማየት እንችላለን? የባይ ሴታፕን ማየት እንችላለን። ያንን ስናይ ግን ተጨማሪ ደግሞ የምናያቸው ኮንፈረንሶች ወይም ደግሞ ተጨማሪ ኮንፊርሜሽኖች ይኖሩናል። ላይክ ካንድልስቲክ ፓተርኖች ሊሆን ይችላል፣ የቡሊሽ ካንድልስቲኮችን ሊሆን ይችላል። እንዲሁም ደግሞ ሌላ ተጨማሪ ነገሮችን የምናያቸው ነገሮች ሊኖሩ ይችላሉ ማለት ነው። ይሄ ማርኬት ወደ ሰፖርት ኤሪያ ላይ የሚመጣ ከሆነ እንደምትመለከቱት ማለት ነው። ሌላው ደግሞ ምንድነው? በተመሳሳይ አሁንም ወደ ሴል ለማሰብ ሬዚስታንስ ኤሪያ ላይ ዋጋው መድረስ መቻል አለበት፣ ወይም ፕራይሱ መምጣት መቻል አለበት። የቤሪሽ ካንድልስቲክ ፓተርኖችን እዛ ጋር ማየት አለብን። እንግዲህ የፕራይስ አክሽን የሚከተል ሰው ፕራይስ አክሽንን ነው እንደ ስትራቴጂ የምከተለው ብሎ የሚያስብ ሰው ስለ ሰፖርትና ሬዚስታንስን በደንብ አንደርስታንድ ማድረግ መቻል አለበት። ሶ እነሱን አንደርስታንድ ካደረግ የት ጋ ሲል ማለት እንዳለብን፣ የት ጋ ባይ ማለት እንዳለብን፣ ባይ ለማለት ምን እንደሚያስፈልገን ብዙ ነገሮችን ማየት እንችላለን። እዚሁ ላይ የምጨምርላችሁ ነገር ምናልባት እዚህ ጋር የሚታያችሁ ከሆነ ለምሳሌ ሬዚስታንስ ሌቭል ላይ ደርሷል ብለን ለማለት ተደጋጋሚ ሪጀክሽን ኤሪያ መሆን መቻል አለበት። በአንድ ካንድል ወይም ደግሞ በአንድ ዊክ ካንድል ሄዶ ስለተነካ ብቻ ያንን ቦታ ሬዚስታንስ ኤሪያ ነው አንለውም። በተመሳሳይ እንደዚሁ ደግሞ ሰፖርት ኤሪያ ነው አንለውም። ስለዚህ መልቲፕል ሪጀክሽን ያስፈልገናል አይደለ? እንዲሁም ደግሞ ሰፖርት ኤሪያ ነው ወይም ሬዚስታንስ ኤሪያ ነው ብለን ለማለት ሌላ ተጨማሪ ነገሮች ያስፈልጉናል። እንዳልኳችሁ ሪጀክሽን ኤሪያ ያ ማለት ከአንዴ ሁለቴ ሪጀክት የተደረገ ቦታ መሆን መቻል አለበት ማለት ነው።
ይሄ ማለት ምን ማለት ነው? ብዙ ሰው የሚሳሳተው አንድ መስመር ወይም አንድ ካንድል ያንን እንትን ማድረግ አይቻልም። ሬዚስታንስ ነው የሰፖርት ነው ማለት አይቻልም። ዞኑን ነው የምንወስደው ወይም ደግሞ አጠቃላይ እዛ አካባቢ ያለውን 2 3 4 ጊዜ የተነኩ ቦታዎች ሊሆኑ ይችላሉ። እነሱን እንደ አጠቃላይ እንወስዳቸዋለን ማለት ነው። ብዙ ሰው የሚሳሳተው ምን ላይ ነው ስንል እነዚህ በጣም ኮመን ሚስቴኮች ናቸው። ብዙ ሰው እንደጀመረ ስፔሻሊ ምንድነው የመጀመሪያው በጣም ብዙ መስመሮችን ማስመር ሁሉም ሬዚስታንስ እና ሰፖርት ትንንሽ ነገሮችን ሁሉ ማስመር ይሄ ቻርቱን በጣም ሙሉ በሙሉ መስመርን መሙላት ንጹህ መሆን መቻል አለበት። ስለዚህ ዋና ዋና ምንድነው ሊከበሩ የሚችሉ ሌቭሎችን ብቻ አስምሮ መጠበቅ ያስፈልጋል። ይሄ አንዱ ብዙ ሰው የሚሰራው ስህተት ነው። ስለዚህ ይህንን ማስተካከል ያስፈልጋል። ሁለተኛው ደግሞ ምንድነው ብሬክአውት እና ፌክአውትን አለመለየት ነው አይደል? በትክክል ብሬክአውት ነው ወይስ ደግሞ ፌክአውት ነው ያ መስመር ወይም ያ ካንድል የሚለውን በደንብ አንደርስታንድ ማድረግ ያስፈልጋል። ዋጋው መስመሩን ወይም ደግሞ የሰፖርት ወይም የሬዚስታንስ ሌቭሉን ብሬክ ማድረጉንና ወይም ደግሞ ፌክአውት አድርጎ መመለሱን በትክክል አንደርስታንድ ማድረግ ያስፈልጋል። በቦዲ የሚዘጋና ምናልባት ከፍ ብሎ የሚዘጋ ከሆነ ብሬክአውት ነው። በዊክ የሚዘጋ ደግሞና መልሶ የሚገባም ሊሆን ይችላል። ስለዚህ እነዚህን አለመለየት አንዱ ሰፖርትና ሬዚስታንስን አይሰራም ብለን እንድንል ያደርገናል ማለት። ስለዚህ በደንብ ሰፖርትና ሬዚስታንስን ትሬድ በእነዚህ ስትራቴጂ ትሬድ የምናረግ ከሆነ እነዚህን መለየት አለብን። ሶስተኛውና ደግሞ ዋናው ብዬ የማስበው ያለ ኮንፈርሜሽን ትሬድ መግባት ነው። ዋጋው ሰፖርት ላይ ብቻ ስለደረሰ ወይም ደግሞ ሬዚስታንስ ላይ ብቻ ስለደረሰ ባይና ሴል ማለት የለብንም። ምክንያቱም ተጨማሪ ነገሮችን ማየት መቻል አለብን። ምናልባት የካንድልስቲክ ኮንፈርሜሽን ልንከተል እንችላለን። ማርኬት ስትራክቸር ላይ በጣም ብዙ የምናያቸው ነገሮች ኖሩ ይችላሉ። ኦርደር ብሎክ፣ ፌር ቫልዩ ጋፕ፣ ሌሎች የምናነሳቸው ብዙ ነገሮች ኖሩ ይችላሉ። ስለዚህ ማርኬት ስትራክቸርን አንደርስታንድ ማድረግ ያስፈልጋል። ተጨማሪ ኮንፈረንሶችን ወይም ደግሞ ኮንፈርሜሽኖችን መረዳት ያስፈልጋል ማለት ነው። ሌላኛው ነገር ደግሞ ምንድነው በአራተኛ የምናነሳው ትንንሽ ታይም ፍሬሞችን ማስመር ወይም ደግሞ ሰፖርትና ሬዚስታንስ ናቸው ብሎ እነሱን ማሰብ ዋን ታይም ፍሬም ላይ ወይም 1 ሚኒት ላይ ሊሆን ይችላል፣ 15 ሚኒት ላይ ሊሆን ይችላል። እነዚህም በተመሳሳይ የሚያሳስቱ ናቸው። ስለዚህ በትክክል ወጥ የሆነ ኬይ ሌቭሎችን ለማግኘት ሃየር ታይም ፍሬም ከዴይሊ ታይም ፍሬም ጀምረን እንደ ዴይ ትሬድነታችን ማለት ነው። ደግሞ ስዊንግ ከሆነ ዊክም ከዛም በላይ ልናይ እንችላለን፣ መንዝሊ ልናይ እንችላለን። ነገር ግን የ4 ሰዓትን ወይም ደግሞ የ4 ሃወር ታይም ፍሬምን እና የዴይሊ ታይም ፍሬም ላይ ኬይ ሌቭሎችን ማውጣት በጣም በጣም አስፈላጊ ነው ማለት ነው። የመጨረሻው ደግሞ ምንድነው በጣም ሚስ የምናረገው ነገር ብዬ የማስበው ብዙ ሰው የሚሳሳተው ምንድነው መስመሩን በትክክል ማስመር ያስፈልጋል። የሬዚስታንስ ሌቭል ወይም የሰፖርት ሌቭል የት ጋር ነው ያለው የሚለውን ትክክለኛ ሬዚስታንስ እና ሰፖርት ኤሪያ ማናሰምር ከሆነ ወይም ደግሞ እንትን ማንል ከሆነ ሉዝ እናረጋለን ማለት ነው። የምንገባው ትሬድ ውጤታማ አይሆንም። ስለዚህ ትክክለኛ መስመሩን ወይም ደግሞ ዞኑን ማግኘት መቻል አለብን ማለት ነው። እነዚህ ነገሮች በማድረግ የተሻለ ትሬደር መሆን እንችላለን። ሌላኛው ደግሞ ሰፖርትና ሬዚስታንስን አይደንቲፋይ ማድረግ ምንድነው ጥቅሙ የሚለውን ስንመለከት የመጀመሪያው ትክክለኛ የኢንተሪ ቦታ እንዲኖረን ያደርገናል። ወይም ደግሞ ትክክለኛ ቦታ ላይ ባይ ኦር ሴል እንድንል ያደርገናል። ያ ማለት ሰፖርት ኤሪያ ላይ የሚመጣልን ከሆነ ትክክለኛ ሰፖርት ኤሪያ ከሆነ የባይ እድል ይሰጠናል ማለት ነው። ሬዚስታንስ ሌቭል ላይ ደግሞ ከሆነ የሴል እድል ይሰጠናል ማለት ነው። ስለዚህ ይሄንን አንድ እንይዛለን። ሁለተኛው የሚጠቅመን ምንድነው እነዚህን ሌቭሎች አይደንቲፋይ ማድረግ የስቶፕ ሎስ አጠቃቀም እንዲኖረን ወይም ደግሞ ትክክለኛ የስቶፕ ሎስ አጠቃቀም እንዲኖረን ያደርገናል። ስቶፕ ሎስ በጣም በጣም አስፈላጊና ወሳኝ ነገር፣ ምክንያቱም አንድ ሰው ስቶፕ ሎስ አቀማመጡ ትክክል አይደለም ማለት የአጠቃላይ የአካውንቱ ጤንነት አደጋ ላይ ይገባል ማለት ነው። ስለዚህ ሪስክ ማኔጅመንትንም በዛው ማስተር እንድናደርግ ያደርገናል። ወይ ደግሞ ያለችን ሪስክ የምናረጋትን ካፒታል በትክክል እንድንል ያደርገናል። ሌላኛው ሶስተኛው ደግሞ ምንድነው ቴክ ፕሮፊት አቀማመጥ እንደዚሁ ከኤስኤል ጋር አብሮ የሚሄድ ነው። ስለዚህ እሱም በትክክል የት ጋር ነው ቀጣይ ማርኬቱ ሊሄድ የሚችለው ታርጌት እስከምን ድረስ ነው የሚለውን እንድንረዳና በትክክል እዛ ቦታ ላይ እንድናስቀምጥ ስለሚያስችለን ማለት ነው። አራተኛው ደግሞ ምንድነው የማርኬት ዳይሬክሽንን ለመርዳት ያስፈልጋል። ወይ ደግሞ ዳይሬክሽኑን እንድንረዳ ያደርገናል። ወዴት ነው የሚሄደው? ኦኬ አሁን ማርኬቱ ያለው ለምሳሌ ሰፖርት ኤሪያ ላይ ከሆነ ቀጣይ ሊሄድ የሚችለው ወደ ሬዚስታንስ ሌቭል ነው አይደለ? ሬዚስታንስን ወይ ደግሞ ሰብሮት የሚሄድ ከሆነ ቀጣይ መዳረሻው ሬዚስታንስ የነበረውን ወደ ሰፖርት ይቀይረዋል፣ ሰፖርት የነበረውን ወደ ሬዚስታንስ ይቀይረዋል ብሬክአውት የሚፈጥር ከሆነ። ስለዚህ በደንብ አንደርስታንድ ካደረግነው ያንን እድል ማርኬት ዳይሬክሽኑ ወዴት ነው የሚለው በትክክል እንድናይ ያደርገናል። ሌላኛው ደግሞ የምናየው ምንድነው አራራችን የተሻለ አራር እንዲኖረን ያደርገናል። ወይም ደግሞ ጥሩ ኢንተሪ ወስደን
ፕሮፊታችንም የተሻለ እንዲሆን ያደርገዋል። ይሄ ማለት ምን ማለት መሰላችሁ? ለምሳሌ ባይ መግባት ያለብን ሰፖርት ኤሪያ ላይ ነው ብለናል አይደለ? ሰፖርት ኤሪያ ላይ መግባት እያለብን ግን ማርኬቱ ከሰፖርት ኤሪያ በጣም ወደ ላይ ከሄደ በኋላ ብንገባ እና ወደ ሬዚስታንስ ሌቭል እየቀረበ ከሆነ አራራችን ያንሳል። ስለዚህ ደግሞ ስቶፕ ሎስም ለማስቀመጥ ስለሚያስቸግረን ምክንያቱም ታች ላይ ልናስቀምጥ ነው። ስለዚህ ጥሩ አራር እንዲኖረን ያደርገናል ማለት ነው። ስለዚህ እነዚህን 5 ነገሮች ጥቅም አለው። ሰፖርትና ሬዚስታንስን በደንብ አይዴንቲፋይ ማድረግ፣ በተመሳሳይ ደግሞ በትክክል አለማድረግ ደግሞ ሌሎች ጉዳቶች ይኖርታል ወይም ገንዘባችንን ሉዝ እንድናረግ ያደርገናል። ስለዚህ የዛሬ ቪዲዮ በዚህ እናበቃለን። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁኝ። መልካም ጊዜ ይሁንላችሁ።